ጤና ይስጥልኝ ውድ ኢትዮጵያውያን ወገኖቼ እንደምን ሰነበታችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬ ደግሞ እስቲ አንድ ጨዋታ ላጫውታችሁ መጣሁ። ሰሞኑን አንድ ትንሽ አጭር የቴሌቪዥን ድራማ አይቼ በጣም ልቤን ስለነካው ስለዛ ጉዳይ እንደው ሰፋ አድርጌ ለእናንተ ላጫውታችሁ ነው የዛሬ ፕሮግራሜ። እንደምን ከርማችኋል? ደህና ናችሁ? አለሁ ይመስገን። እንግዲህ አርስቱ እዚህ ላይ እንደምትመለከቱት ፍቅር ማለት እንዲህ ነው ወይ ይላል የዛሬው ጨዋታችን። እዚህ ላይ እንደምትመለከቱት ሁለት ድንቢጥ ወፎች ይታያሉ። ስለነዛ ድንቢጦች ጉዳይ ነው እንግዲህ ዛሬ የማስተላልፍላችሁ መልእክት። እንግዲህ ስለ ፍቅር እንደምታውቁት የግሪክ ፈላስፎች በጣም በስፋት ስለ ፍቅር ትንታኔ የሰጡበት ጊዜ ነበር። በጥንታውያን ግሪኮች ዘመን ግሪኮች እንደምታውቁት በፍልስፍና በጣም ኃይለኞች ናቸው ነበሩ፣ የጥንቶቹ የአሁኖቹ አይደሉም። እና በጥንት ዘመን ግሪካውያን ከአቴንስ ከተማ ወጣ ብሎ አሪዮስፋጎስ በሚባል አንድ ከተማ ላይ ከየከተማው ያሉ ፈላስፎች እየተሰባሰቡ በቃ ኃይለኛ ሙግት ይሟገታሉ። ብዙ ነገሮችን ለዓለም አበርክተዋል። እና እንደምታውቁት እነ ሶቅራጥስን የመሰለ እንደነ ፕሌቶ የመሳሰሉ ታላላቅ ፈላስፎች ግሪካውያን ነበሩ። እና እነዛ ግሪካውያን ከተፈላሰፏቸው ነገሮች አንዱ ስለ ፍቅር ነው። ፍቅር ማለት ምንድን ነው? እንዴት አድርገን ክላሲፋይ ማድረግ እንችላለን ብለው ፍቅር በ10 አይነት ካታጎሪ ከፍለው ስም ሁሉ ያወጡላቸው የግሪክ ፈላስፎች ናቸው። እና እንግዲህ ፍቅር በወንድና በሴት መካከል የሚፈጠር የፍቅር ስሜት አለ። በእናትና በልጅ፣ በአባትና በልጅ፣ በቤተሰብ መካከል፣ በጓደኛ፣ በተለያየ አይነት መንገድ የሚከሰቱ የፍቅር አይነቶች አሉ። በዋናነት ስለ ፍቅር ግሪካውያን ያስቀመጡት ትሩ ላቭ የሚባለው እውነተኛ ፍቅር አጋፔ ብለው ነው ስም የሰየሙለት። አጋፔ ማለት እውነተኛ ፍቅር ማለት ነው። ትሩ ላቭ እንግዲህ እውነተኛ ፍቅር በሰዎችም በእንስሳትም ላይ ይከሰታል። በተለይ አሁን በቅርብ ጊዜ ነው እንስሳት ልክ እንደ ሰው ማፍቀር እንደሚችሉ አሁን ነው በቅርብ ጊዜ የተገነዘብኩት። እኔ ከዛ በፊት እንስሶች በቃ ምንም የማያስቡ ምንም ነገር የማያውቁ መስለኝ ነበር። እና ሰሞኑን አንድ የሆነች አጠር ያለች ቪዲዮ የተመለከትኳት ምንድን ነው፣ ሁለት ድንቢጥ ወፎች በሰማይ ላይ እየበረሩ ይጫወታሉ። እና አንደኛዋ ከፊት አንደኛው ከኋላ ሆነው እየበረሩ ሲሄዱ ሳያስቡት ዝቅ ብለው መብረር ይጀምራሉ። በዚህ ጊዜ አንድ የተንቀሸቀሸ የከባድ መኪና ሹፌር በጣም እየፈጠነ ይሄድ ስለነበረ ከኋላ ያለችዋን ድንቢጥ ወፍ ይዞ በቃ ልቧ ላይ ይመታትና ይጥላታል። አሁን ከፊት የምትበረዋ ወፍ ምንም የተፈጠረውን ነገር አልተሰማትም። ዝም ብላ ብቻ ከሰማይ ላይ እየበረረች ሄዳ ጎጆዋ ላይ ታርፋለች። በድንገት ዞር ብላ ስትመለከት ያ የህይወት አጋሯ አብራት ይበር የነበረ ወፍ የለም። በኋላ እንደተለመደው እንግዲህ አንዳንድ ጊዜ ኩኩሉ ጨዋታ ይጫወታሉ ወፎችና እንደተለመደው እንግዲህ ተደብቆ ፈልጊኝ ብሎ ሊለኝ ነው ብላ የተወሰነ ሰዓት ጠበቀችው። ሊመጣ አልቻለም። ሰዓቱም እየሄደ እየመሸ ሲመጣ በኋላ ልቧ ፍርሃት ማለት ጀመረ። ከዛ በኋላ ቆይ እስቲ ሄጄ ልፈልገው ትልና ቀደም ሲል ወደ መጡበት ትዝ ሲላት የሄዱበትን አቅጣጫ ተከትላ መብረር ጀመረች። በኋላ ሄዳ ወደ ምድር
ቀረብ ብላ እየበረረች ሳለ ከሩቁ ተመለከተችው እና በፍጥነት ሄዳ አጠገቡ ቆመች። ስታይ ያ የህይወት አጋሯ ድንቢጥ ወፍ ያ አብሯት ለዘመናት ለጥቂት ዓመታት የምታውቀው ያ ጥቂት ወፍ ክንፉ ሁሉ ተመቶ እግሩ ሁሉ ተሰባብሮ ያ ማንቆሪያው ሁሉ ተሰነጣጥቆ ተመቶ አየች እና ድንቢጥዬ ማመን አልቻለችም። በቃ የተከሰተውን ነገር ምንም አይምሯ ሊቀበለው አልቻለም። ጠጋ ብላ ሄዳ በማንቆሪያዋ ብታየው ምንም አይተነፍስም፣ ምንም እንትን የለም እና በጣም ደነገጠች። በጣም በቃ ሾክ አደረገች። ከዛ በኋላ የተፈጠረውን ነገር ሳታቅ ወደ ጥልቁ ዓለም ወደ ጨለማው ወደ ሰማያት ሰማያት ውስጥ የሚገኘው ብላክ ሆል የምንለው ጥልቁ ጨለማ አለ አይደለም? ወደዛ ጨለማ ውስጥ ጭልጥ ብላ ገባች። የሆነውን ነገር በፍጹም ማመን አልቻለችም። ስትነቃ ድንቢጥዬ ስትነቃ የነቃችው አንድ ቤት ውስጥ በጣም የሚመች ቤት ውስጥ ሻማ የበራበት ከታች ደግሞ ምንጣፍ ተደርጎላት ድንገት ያላሰበችው ቤት ውስጥ ነቃች። ወደ ኋላ ስታስበው ዞር ስትል ያ የህይወት አጋሯ የነበረው ድንቢጥ ወፍ የለም። ቀና ብላ ወደዚህ ስትመለከት አንዲት ጭርጭስ ያሉ አሮጊት ድክም ያሉ አሮጊት በዚህ በሚከፋ መኪናቸው ጥግ ጥጓን እየሄዱ ተመለከተች። በኋላ ብር አለችና ወደ አሮጊቷ አጠገብ ተጠግታ ቴሌፓቲ በሚባለው ቋንቋ ያው እንግዲህ አንዳንድ ጊዜ ቴሌፓቲ ማለት እኛ የምናስበውን ነገር የምንነግረው ሰው ሲገባው ማለት ነው። በመንፈስ የምንነጋገረው ቋንቋ ማለት ነው። ከዛ ማማ እንዴ ምን እሰራለሁ እዚህ? ለምን መጣው? ማን አመጣኝ? አብሮኝስ የነበረው የህይወት አጋሬ ወፉ የት ገባ ብላ ትጠይቃቸዋለች። ማማም አይ ልጄ እንደው በጣም የሚያሳዝን ነገር ነው የገጠመሽ። በጣም የሚያሳዝን ነገር። ጓደኛሽ በከፍተኛ አደጋ ተመቶ በመኪና ተገኝቶ አንቺም በጣም አማዝነሽ መንገድ ላይ ትቻችሁ መምጣት እንደው ልቤ ስላልጨከነ በዘንቢሌ ውስጥ አድርጌ ይዣችሁ መጣሁ። የህይወት አጋርሽ የሆነውንም ወፉ ያው በመሞቱ ምክንያት ምንም ማድረግ ስለማይቻል ቀበርኩት። አንቺም ከድንጋጤና ከሰመመን ስላልወጣሽ የሆነውን ነገር ማየት አልቻልሽም አሏት ለሰስ ባለ ድምፃቸው። አሮጊቷ 3 ልጆቻቸውን ቀብረው በብቸኝነት በታላቅ ሐዘን ውስጥ የሚኖሩ ምስኪን አሮጊት ናቸው። ብቸኛ ጓደኛ አገኘው ብለው እንግዲህ ይህችን ወፍ ጥሬም ውሃም ሁሉንም ነገር አዘጋጅተው ሰጥተዋት ሳለ ወፊቱ የአሮጊቷን ሁኔታ አየችና በጣም አዘነች። አይ ማማ፣ ታዲያ እኔን ስለምን አልቀበሩኝም? እኔስ ምን እሰራለሁ? ከዚህ በኋላ የእኔ ህይወት እኮ ዋጋ የለውም ማማ። እኔ እኮ ያለሱ መኖር አልችልም። በጠዋት ተነስቶ ምግብ ፈልጎ የሚያመጣልኝ፣ ቀኑን ሙሉ የሚያጫውተኝ፣ ከኛ ከጠላቶቻችን ደግሞ እንዴት ራሳችንን መከላከል እንዳለብን የሚያስተምረኝ ሁሉ ነገሬ ነው። እኔ ያለሱ መኖር አልችልም ማማ፣ እባክዎን እኔን የሚቅበሩኝ ትላቸዋለች። ማማም የድንቢጧን ወፍ ነገር በደንብ አድርገው ተገንዝበው አይ ልጄ፣ እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመጡ። አይዞሽ፣ አንቺ ገና ወጣት ነሽ፣ ምንም ሮጠሽ አልጠገብሽ። አይዞሽ፣ ያውልሽ ያቀረብኩልሽን ጥሬ ብይ፣ የሰጠሁሽንም ውሃ ጠጪ፣ ትበረታቻለሽ እሻሏት። አይ ወፊቱ እንዲህ በቀላሉ ልትጽናና አይሆንም ማማ፣ አይሆንም። እኔ ወደ እሱ መሄድ እፈልጋለሁ፣ መኖር አልፈልግም።
ማማ እኔንም እባክዎ ይቅበሩኝ ይብላ ድንቢጥ ወፍዬ ለመነች። ማማም ድንቢጥም እንዲሁ እየተከራከሩ 2 እና 3 ቀናት አለፉ። ድንቢጥዬ በደረሰባት ከባድ ህመም ምክንያት በደረሰባት በጓደኛዋን በማጣቷ ምክንያት ምግብና ውሃ ላለመብላትና ላለመጠጣት ወስና ራሷን ምን አደረገች? በዚህ ሁኔታ ራሷን ሰዋች። አሮጊቷም አይ ባያድለኝ ነው እንጂ ጓደኛ አግኝቼ ነበር ብለው ያችን ድንቢጥ ወፍ ከህይወት አጋሯ ጋር ወስደው ቀበሯት እና እጅግ በጣም ያሳዝናል። እንግዲህ ያፈቀረ ሰው በዚህ በአጋፔ ፍቅር ውስጥ የነደደ ሰው እንደዚህ ነው። ፍቅር ለሌላው መኖር፣ ለሌላው ራስን አሳልፎ መስጠትን ያሳያል። ፍቅር በጣም ኃያል ነገር ነው። ለዚህ ነው እንግዲህ ፍቅር ማለት ይሄ ነው ወይ የሚል አርዕስት የሰጠሁት። በዚህ እንግዲህ አንዲት ኢትዮጵያዊ ድንቅ የሙዚቃ ንግስት የሆነች እህታችን ስለ ፍቅር ያዜመችውን ዜማ እስቲ ልጋብዛችሁ። Susah ya,